ሽመልስ አበራን ምከሩት። አንድ ጊዜ ስሙ ብቻ 1000 ልብ የሚያበራ አንድ ሰው ነበር ተብሎ መወራት ከጀመረ ይህ ሰው ሽመልስ አበራ ጆሮ ነው። ገና ወደ መድረክ ሲመጣ በትወናም ባይራጨ በሳቅ ያፍለቀለቀ ለዝምታ ለራሱ ሌላ የዝምታ ህይወትን የሚፈጥር የድንቅ ተሰጥኦ ባለቤት ማን ነው ቢባል እሱ ሽመልስ አበራ ነው። ይህ አድነቀ የማትጨርሰው ሰው ከነበረበት የእውቅና ማማ ተፈጥፍጦ ተንኮታክቶና ተራ ወሬኛ ሆኗል ቢባል ማን ያምናል? አዎ ከተራም ተራ ፖለቲከኛ ሆኗል። ሽመልስ አበራ ጆሮ ሆይ ሽመልስ አበራን ምከሩት። አንድ ጊዜ ስሙ ብቻ 1000 ልብ የሚያበራ አንድ ሰው ነበር ተብሎ መወራት ከጀመረ ይህ ሰው ሽመልስ አበራ ጆሮ ነው። ገና ወደ መድረክ ሲመጣ በትወናም ባይራጨ በሳቅ ያፍለቀለቀ ለዝምታ ለራሱ ሌላ የዝምታ ህይወትን የሚፈጥር የድንቅ ተሰጥኦ ባለቤት ማን ነው ቢባል እሱ ሽመልስ አበራ ነው። ስለ ፀሐይ ሐሩር ቢተውን መሃል ብሔራዊ ቲያትር ውስጥ ተቀምጣችሁ ካንደበቱ ከሚወጣው ቃል የተነሳ ልክ ሳራ በረሃ ውስጥ ያላችሁ እስኪመስላችሁ እናንተ ቀድሞ ያለባችኋል። ሽመልስ መድረክ ላይ ሆኖ በዝናብ እየተደበደበ አይነት ሰው ሆኖ ቢተውን በተቀመጣችሁበት ወንበር ላይ ሆናችሁ በዝናብ የመበስበስ ስሜት ይሰማችኋል። ምክንያቱም እየተወነ ያለው እሱ ሽመልስ አበራ ጆሮ ነው። በምናብ ዓለም የምናስበውንና የምናየውን የትኛውም ነገር ህይወት የሚዘራበት አውርሱ ሽመልስ አበራ ጆሮ ነው። ሽመልስን በትወና ውስጥ አትችለውም፣ አይዋጣልም፣ ይከብዳል የምትሉት ምንም ገጸ ባህሪ የለም። ምሰል ያልከውም መምሰል ብቻ ሳይሆን ሆኖ ኖሮት ሰርቶ ያሳያል። ላለፉት 50 ዓመታት እንደ ሽመልስ አይነት አርቲስት ኢትዮጵያ ውስጥ አልተፈጠረም ቢባል ማጋነንና ውሸት እንዳይሆን ምናልባት አለማየሁ ታደሰ አሊያም ሸዋፈራው ደሳለኝ ቢወዳደሩት ነው። እንዲህ እያልኩኝ ስለ ሽመልስ አበራ ጆሮ ባውራ ይደክመኛል እንጂ እስከ መጨረሻው ገልጬው አልጨርሰውም። ምክንያቱም ሽመልስ በራሱ ጥበብ ነው። ይህ አድነቀ የማትጨርሰው ሰው ከነበረበት የእውቅና ማማ ተፈጥፍጦ ተንኮታክቶና ተራ ወሬኛ ሆኗል ቢባል ማን ያምናል? አዎ ከተራም ተራ ፖለቲከኛ ሆኗል። ሽመልስ አበራ ጆሮ ሆይ ይህ የተማጽኖ ድምፅ የኔ ድምፅ ብቻ እንዳይመስልህ የሚሊዮኖችም ድምፅ ነው። እባክህ ወደ መድረክ ወደ ተፈጠርክበት ወደሚወድህ ወደምትወደው ሙያ ተመለስ። አየህ መድረኩ አሁን ፈለግህን ያስታውሳል። ካሜራው ያንተን መኖር አሁንም ይጠብቃል። ሳይጨረሱ የተውካቸው ታሪኮች አሁንም በጸጥታ ያንተን መምጣት ይጠብቃሉ። ምክንያቱም አንተ የተውከውን ባዶነት ማንም አይሞላውም። ሽሜ የተወለድከው ለመድረክ ነው። ህዝቡም ጓደኞችም አሁንም እንድትመለስ እየጠበቁ ነው። አሁን አንተ የሚያምን የትኛውንም ነገር ብዙ አርቲስቶች ያማቸዋል፣ ግን ከሚወዱትና ከተጠሩበት ስለማይበልጥ ህመሙን ችለው እየኖሩ ነው። ሂድ ከሚታመሙት ጋር አብረህ እየታመምክ የምትወደው ሙያ በድጋሚ ኑረው። በመድረኩ ላይ ተሽከርከርበት። በአንድ ትንሽዬ ስቱዲዮ ውስጥ ተቀምጠ ውስጥህን አትግደለው። በተለይም ሰሞኑን በኢትዮ 360 ውስጥ የተፈጠረው አምባጓሮ የበለጠ እንድትባነን የበለጠም ወደ ራስህ ወደ ሙያ እንድታይ እድል ፈጥሮልሃል። ሽሜ አሁንም አምልጥ። በመጨረሻም የኔና የወዳጆችን ምክር ሳትሰማ በስልክ ደውለውልህ ያወሩህን አርቲስቶች ሐሳብ ወደ ጎን አድርገ በዚህ በማይረባ ፖለቲካ ተነድፈ እቆያለሁ ካልክ ከወዲሁ አራይፒ ብያለሁ። መልካም እድል ከመደናቁር ጋር። ተስፋዬ ሰመንጉ ዓለሙ ፈንጣቂያቸው ቢረዳነኝ ከቶሮንቶ